ዳራቸውና ከፍቅር አጋራቸው ተደብቀው ሲማግጡ በድንገት በካሜራ የተቀረጹ ጉደኞችም። ክቡራን ተመልካቾቼ የዩቲዩብ ቻናሌ ቤተሰቦች ካሜራ እንደ ሰው አይደለም፣ የያዘውን አይለቅም። ይሄኛው ነውር ነው ይቅርብኝ፣ ያኛው ጉድ ነው ቢወጣ ሰዎችን ያጋጫል፣ ሌላ ነው ምንትስ ነው አያውቅም። ያየውን የተመለከተውን ያንኑ ሐቅ በሰው ፊት ይገልጻል፣ ይናገራል። ክቡራን ተመልካቾቼ በዛሬው ዕለት ፕሮግራሜም የማስቃኛችሁ ከትዳራቸውና ከፍቅር አጋራቸው ተደብቀው ሲማግጡ በተለያየ አጋጣሚ ባልተጠበቀ ሁኔታ በካሜራ የተቀረጹ ጥንዶችን እጅግ አስገራሚ ቪዲዮ ነው። አልታይም አልያዝም በሚል መታለል ሲያጭበረብሩና ከትዳራቸው ከፍቅር አጋራቸውም ውጪ ለመማገጥ ሲሞክሩ በተለያዩ አጋጣሚዎች በካሜራ እይታ ውስጥ ቀርተው ገመናቸው በአደባባይ በመገናኛ ብዙሃን የተበተነ ሰዎች ያሉ ሲሆን ከነዚህም መካከል የተወሰኑት አስተማሪ፣ አስገራሚ፣ አንዳንዶቹም ደግሞ ሳቅን የሚያጭሩ በመሆኑ እየተዝናናችሁ እየተማራችሁና እየተገረማችሁ እነዚህን ተከታይ 10 ቪዲዮዎች እንድትመለከቱ ጋበዝኩኝ። እነሆ አብራችሁኝ ቆዩ። 10ኛ በጓደኞቹ በኩል ሚስቱን የፈተነው ወጣት። በትዳርና በጓደኝነት ዓለም ትልቁ ፈተናና ችግር አለመተማመን እንደሆነ ሳይታለም የተፈታ ነው። ነገር ግን ይህ ሰው ሚስቱ ለሱ እንደማትታመንና እንደምትታመን ስለሚጠራጠር ፍርሃቱንም ማረጋገጥ ስለሚፈልግ በጓደኞቹ በኩል ሆን ብሎ ይህንን ለማድረግ ይነሳል። ጓደኞቹ የገዛ ሚስቱን ጊዜ ጠብቀው እንዲያማልሏትና እሷም ለሁኔታው እጅ እንደምትሰጥና እንደማትሰጥ ታማኝነቷን ለማረጋገጥ የገዛ ትዳሩን ፈተና ላይ የጣለው ወጣት በስተመጨረሻም የፈራው ደርሶ ይመለከታል። ሚስቱን ሆነ ብሎና አዘጋጅቶ ከላከው ጓደኛው ጋር እንዲህ እጅ ከፍንጅ ይዟታል። ይሄን ያደል እጄን በጄ የሚባለው